እናንተ ምን ቤት ጎለተሽ ተነሽ እንጂ ወደ አደንሽ አትሉኝም? ለዛሬ ያዘጋጀሁት ዴት የለኝም። የሆነ ሰው ፌስቡክ ላይ አለ ግን I'm not sure እና ደግሞ ያ አጭሬ ችግሩን ፈቶ ሽሻውን አቁሞ በሰላም እንቀጥላለን ብዬ ነበር። ግን እንኳን ችግሩን ሊፈታ የጉንዳን ፊቱን አምጥቶ ትርፍ። ጉንዳን አንገቱን ደፍቶ ስናየው ከቁንጥጫው የከፋ ፊት እንዳለው አይታወቅም። ለማንኛውም ጉንዳን ይሄ ነው ፊቱ። አላችሁ አይደል? ያ አጭሬም እንዲህ ነው ትክክለኛው ማንነቱ ሲገለጥ። ነገሩ እንዲህ ነው። ያው ችግራችን ባለፈው ነግሬያችሁ ያለ ምን ልበለው ሺሻ ሲንድረም በለው ብቻ ስፈራ ስቸር ፍቅራችን በሺሻ እየተበደለ ነውና ትንሽ አቁመ ብናየው ማለት በንዴት ብትን ብሎ ምን ብቻ ስንፈተ ወሲብ አለበት እንዳትይኝ። እኔ እንኳን ላንቺ ለሀገር የሚበቃ ዕቃ ነው ያለኝ። ስንት ሴቶች እንደሚያለቅሱልኝ ባየሽ። ኧረ እኔ አላየሁም። እንደውም የራሱ ስንፈት ነው እያለ የጭቃ ጅራፉን አውርዶ ሊጨርስ ሲል አሮጊት አላል። የከፈተውን አፉን በጥፊ ዘጋሁለት። እንደዛ ለምኑ አስለምኑ ያገኘኝ ሳይሆን ልጅ ለልጅ ተብዬ መጣውለት አስመሰለው። ብቻ ከዛች ወዲያ ሲያይኝ ደንብሮ ካጠገቤ ይጠፋል። ዳይ አዳሜ በገዛጁ ራሱን ይሰልብና በሰው ማላከክ። በዚህ ስንፈት በዚህ ክፍታፍነት መቀበል አልችልም። ዛሬ ደግሞ ሰሞኑን በሶሻል ሚዲያ የተዋወቅኩት ሰው በጅንጀና ልቤን ጥፍት እያረገኝ ነው። ካልተገናኘን እያለ እየጨቀጨቀኝ ግን ፈራው። ብዙ ጥሩ ነገሮችን ያወራን ቢሆን 10 የፎቶ ላኪልኝ እያለ የራሱን የሚልከው ነገር ብዙ አልተመቸኝም። ግን በዚህ ብቻ ሰው አይተው በዛ ላይ እንደኔ አጣብቂኝ ውስጥ ያለ ደግሞ ብዙ ሰው በሶሻል ሚዲያ ተዋውቆ ለቁም ነገር ደርሷል። በቃ ባካችሁ አግኝቼው በወስን ይሻላል። እዚህ ቁጭ ብዬ የውሃ አጣጬን እየገፋሁት ቢሆንስ? ኦ ማይ ጋድ የአበባ መዓት ዋው! ሲመስለኝ የሶሻል ሚዲያ ላይ ያሉ ወንዶች ሞር ሮማንቲክ ናቸው ልበል? አይ ይሄ ደግሞ አበዛው። አንድ የቀረ ኢሞጂ የለም አወረደው። ግን ይህ ሁሉ መልካም ቃላት እውነት መሆኑን በአካል በመገኘት ካልሆነ ማረጋገጥ አይቻልም። ይህን ያህል ጠብቄ ዛሬ ስትኝ ነገ ታያለ ተብሎ ዛሬ እንዴት አድሬ እንዳለው አይነት ስውር ሆኛለሁ። ኦኬ ደስ ይላል። ይሄ የቴክስት ማዕት ግን እንዴ ትንሽ የበዛ ይመስለኛል። ልምድ ያለው ነገር ነው እንዴ? ኤኒዌይ መሄድ አይቀርም። ካለውበት እድሜና ሁኔታ አንፃር ከሩቆኝ ጃጅ ማደርግበት ጊዜ የለኝም። የቴክስቱ ብዛት እየጠበቅንሽ ነው ቶሎ በይ እንጂ። ሌላ ሰው አብሮሃል እንዴ ስለው እንደ አክሱም ሐውልት የተገተረ ቃል አከብኝ። ይመዋት አልናደድም። እንኳን ጊዜን ሳላባክን ዋናውን ገጽታውን አወቅኩት። ዝም ግን አለው። ይቅርታ እኔን እንኳን በእውነት በህልምህም አታገኘኝም። እዛው የለመድከው ላይ ተጨማለቅ። ደሞ ይሄ የላከው ዕቃ እርግጠኛ ነኝ ከኢንተርኔት አውርደው ነው። ይሄን የራስ ዕቃ ተሸማቃ እንደ ኤሊ አንገት ወደ ውስጥ ተቀብራለች። ወይኔ ጉዴ አባለከኝ። ከዛማ እንዳለ ከየሶሻል ሚዲያ የተዋወቃቸውን ሴቶች የላኩለትን እርቃን ፎቶ እየላከ አንቺ ከማን ትበልጫለሽ እያለ ወሬ ሲጀምር ብሎክ ደሞ ለሶሻል ሚዲያ ዝምብ። ግን ሴቶችዬ ምን አስባችሁ ነው የውስጥ ቃይለ የውጭ ቃችሁን ገልብጣችሁ አደባባይ የምታሰጡት? ሰምተናል። ዲያስፖራው ነው አሉ $100 እየላከ የስነ ማህፀን ኤግዚቢሽን መርቀው ያስከፈቱት። ይሁን የገቢ ምንጭ ነው ካልሽ ምን አለ ፊትሽን ሳታካትቺ ለጉብኝት የተመረጠውን ቦታ አንስተሽ ብትልኪ ሲቀር ለመካድ እንዲመች። ነገ ድንገት ማግባት ወይ ደግሞ ታዋቂ መሆን ቢመጣ ለነገሩ የኛ ጥፋት ነው። እኛ እናቶቻችን በሽንሽን ቀሚስ ከልለው እንኳን ዋናዋን ባታቸውን ማየት ከባድ ነበር። እኛ መጣንና ቆርጠን ምን ያደረግነው?
እናንተ ከሚኒስከርት ላይ ምኑ ይቆርጣል ብላችሁ እርቃን ወጣችሁ። ኤኒዌይ አረ ወደ ጉዳይ ልግባ። አረ ፍቅር ያለ አረ አያቴ እየደከመች ነው። ምን አባቴ ይሻለኛል? ፈጣሪ ሆይ ለኔ አንድ ሰው አጣ፣ አንድ ሰው